ሀይሚ ራሷን ስታወደቀች። ወይኔ ወይኔ በድንጋጤ ወይ ጉድ ወይ ጉድ ወይ ጉድ! ዘንድሮ ምንድን ነው ወንድሟ እንደዛ እሷም ደግሞ እንደዚህ አይነት ፈተና ሲገጥማት ምንድን ነው ችግሩ? ምንድን ነው ነገሩ? አይገርምም? ሰላም ሰላም! ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ይብዛ። እግዚአብሔር ይመስገን። እንግዲህ እንዳያችሁት ሀይሚ ብሩኬ ወደ ቡታጅራ ሄደ። ከሄደ በኋላ የድሮ ፍቅረኛ አገኛት ማለት ነው። እንግዲህ ሲገናኙ የተፈጠረው ሌላ ነገር ነው። የማይታሰብ በቃ ያልታሰበ ነገር ነው ማለት ነው። ከዛ ስታይ እንግዲህ ሀይሚ ደግሞ ከአዲስ አበባ በር ብላ ቡታጅራ ሄደች ማለት ነው። ሄዳ እዛ ከሄደች በኋላ በጣም ችግር ተፈጥሯል ማለት ነው። ራሷን ስታ ወድቃ ሐኪም ቤት እስክትገባ ድረስ ደረሰች ማለት ነው። ወንዴት ጋ የድሮ ፍቅረኛ የተባለችው ግግም ብላ እኔ አንቴና መተው አልችልም፣ እሷን ተዋት፣ አንቺ ከህይወታችን ውጪ እያለቻት ነው ማለት ነው ከሀይሚ። እሱ ደግሞ እመኝኝ፣ የሚታምኝ ከሆነ እመኝኝ እያላት ነው ሀይሚ ጋር ማለት ነው። እኔ ከእሷ ጋር ምንም ነገር የለም እመኝኝ እያላት ነው። ሀይሚ ደግሞ እንዳታምን፣ ያቺ ደግሞ እኔ ምስጢር አወጣለሁ ትላለች። ምስጢር አወጣለሁ ማስፈራሪያ ማለት ነው። ሀይሚን ትቶ እሷን እንዲያገባት ማለት ነው፣ እንዲያፈቅራት። ወይ አረ ምን ጉድ ነው! አረ ምን ጉድ ነው! አረ ምን ጉድ ነው ዘንድሮ! አረ ተው፣ አረ ተው ዩቱበሮች፣ እውነት አበዛችሁ። አሁንስ በዛ፣ እውነት በዛ። የተፈጠረ ችግርም ሌላም አልተፈታም፣ እነሱ ደግሞ ሌላ ችግር ፈጠሩ። ወይኔ ቤተሰብ ምን ይላል? እውነት ለመናገር ማለት ነው ቤተሰቦቹ ምን ይላሉ? እውነት በጣም ነው የሚያሳፍረው፣ በጣም ማለት ነው። እና ያው ያቺ ግግም ብላ ከህይወታችን ትውጣ፣ ሀይሚ አታስፈልግህም፣ እኔ ነኝ የሚያስፈልግህ እያለች ነው። ያው እንደ ስጣሉ ያው ሀይሚ ታናደደች። ስትናደድ ያው ራሷን ስታወድቃ ሐኪም ቤት ሄዳ ራሱ ቶሎ አልነቃችም። የእውነት በጣም ነው የሚያሳዝነው። ልጅቷ ደፋር ናት፣ አልቀረችም። ሐኪም ቤት ድረስ አብራ ጥየቃ ሄደች ማለት ነው። ያው እዛም የተፈጠረው ሌላ ነው። ምክንያቱም እሷን አይፈልጋትም፣ ሀይሚን ነው እንጂ ያችን አይፈልጋትም። ያቺ ደግሞ በግድ እያለች ነው ማለት ነው። አሁንስ ሴቶች አበዙ፣ በግድ ወንድ አግባኝ እያሉ ነው። አግባኝ በደንብ በቃ በግድ በግድ። ወይ ጉድ! እንግዲህ ሀይሚ ፈጣሪ ይማርሽ፣ እግዚአብሔር ይማርሽ። እንደዚህ ታናደሽ ራስሽ መሳት አልነበረብሽም። በተረጋጋ መንፈስም ይሆናል እና ሰውም ደግሞ ስለተዋደደ ብቻ ሳይሆን እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እና እግዚአብሔር ከፈቀደ አትለያዩ፣ ካልፈቀደ ደግሞ ሰው ስለተፋቀረ ብቻ አይደለም የሚጋባው ማለት ነው። እግዚአብሔር የፈቀደው ሰው ጋር ነው የሚያኖራቸው። እና እንግዲህ እግዚአብሔር ይማርሽ። ሀይሚ በጣም ያሳዘነች እውነት፣ አልነቃችም፣ ቶሎ አልነቃችም። ሐኪም ቤት ሄዳ ራሱ በቃ ፈጣጣ ሴት፣ አንዳንድ ሴቶች በቃ ፈጣጣ የሆኑ ሴቶች አሉ፣ ብዙዎች ማለት ነው። እና የሴቶችን ስም የብዙ ሴቶችን ስም የሚያጠፉ አሉ። እግዚአብሔር ልቦና ይስጣችሁ። ሌላ ምንም አንልም። በጣም ከባድ ነው፣ በጣም የሚከብደው። መተማመን የለም፣ መተማመን ጠፋ። ሁሉም በቃ ከንቱ ሆነ። ከባድ ነው፣ ከባድ ማለት ነው። እንደምታዩት እና አብርሽና ይነሩታም ከረረ እንጂ አልተፈታም ማለት ነው። እንደውም ወደ ቤተሰብ አልፎ በጣም ችግር እየተፈጠረ ነው ያለው እና በጣም ያሳዝናል። እውነት ነው መናገር በጣም ነው የሚያሳዝነው። ሲጀመር ልጆች ይገናኛሉ፣ ይጀምራሉ።
ከዛ ስል ወደ እንዴት ሄዳ ወደ ቤተሰብ ያልፋል ማለት ነው። ቤተሰብን ይጨምራል። አሁን እንዳያችሁት የእሷ ወንድም እንግዲህ ብዙ ችግር እየተፈጠረ ነው። እንግዲህ ፈጣሪ እርቁን ያውርድላቸው ማለት ነው የምንፈልገው። ሌላ የምንለው ነገር የለም። ሀይሚዬ ደግሞ ፈጣሪ ማርሽ፣ እንደዚህ አትሁኝ ማለት ነው። እና ቪዲዮውን ከወደዳችሁ ላይክ፣ ሼር በማድረግ አበረታቱኝ። አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ሁላችሁም በያላችሁበት ሰላማችሁ ይብዛ።